ላለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት መደመር አለብን ተደማመሩ መደመር አለባችሁ ተደመሩ ተባላችሁ ነው ተደመሩ ማግዞን በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል ብለዋል ጠቅላይ ሚኒስትሩም በ2018 ዓመተ ምህረትን የኢሬቻ እሴቶች የሆኑትን ሰላም ምህረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት እወዳለሁ። በድጋሜ የመከናውን ኢሬቻ ይሁንልን እላለሁ። መልካም ሰላም ይሁን። ገዳው የጥጋብና የስኬት ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር መስከረም 23 ቀን 2018 ዓ.ም አዲስ አበባ። ኢሬቻ ኢትዮጵያ ለዓለም የምታበረክተው ድንቅ እሴቷ ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላልፏል። ኢትዮጵያ የሚዳሰሱና የማይዳሰሱ ቅርሶችን ለዓለም አበርክታለች ያለው አገልግሎቱ እሴታቸውን ጠብቀው ለዘመናት በህዝብ እየተከበሩ የዘለቁ ህዝባዊና ሃይማኖታዊ በዓላትንና ትውፊቶቻቸውን በተባበሩት መንግስታት የሳይንስ የትምህርትና ባህል ድርጅት ዩኔስኮ የሰው ልጆች ሁሉ ሀብት ተብለው እንዲመዘገቡም አድርጋለች ብለዋል። ለምዝገባ በሂደት ላይ የሚገኙ በርካታ ሴቶች ባለቤት ስለመሆኗም ገልጿል። ኢሬቻ በኢትዮጵያ የተለያዩ አካባቢዎች በኦሮሞ ህዝብ ዘንድ በየዓመቱ የሚከበር የይቅርታና የምስጋና በዓል ስለመሆኑም አገልግሎቱ ገልጿል። በዓሉ በዋናነት ክረምት በሰላም አልፎ አዲስ ዘመን መበሰሩን አስመልክቶ ለፈጣሪ ምስጋና የሚቀርብበት ስለመሆኑም ገልጿል። ምስጋናው ደግሞ ይቅርታን ያስቀድማል። የተጣላ ይቅር ተባብሎ በአንድ ቦታ ለፈጣሪው ምስጋና የሚያቀርብበት ነውና ይህ ድንቅ የኢትዮጵያ ሴት የዓለም ሀብት እንዲሆን ኢትዮጵያ ለዘመናት ትጠብቀውማለች ብሏል የመንግስት ኮሚኒኬሽን አገልግሎት። የሚጠበቀው ደግሞ በዓሉን ትውፊቱን፣ እሴቱን፣ አሳታፊነቱን ጠብቆ በማክበርና በማስተዋወቅ ነው ብሏል። የኦሮሞ ህዝብና መላው ኢትዮጵያውያን የዘንድሮውን የኢሬቻ በዓል ምስጋና የሚያቀርቡት በጋራ ድላቸው ያሳኩትን የታላቁ የኢትዮጵያ ህዳሴ ግድብ የደስታ ስሜት እያጣጣሙ ነው ያለው የኮሚኒኬሽን አገልግሎት በይቅርታ መሻገር፣ በጋራ ድል ማድረግ፣ በጋራ ማመስገን የኢትዮጵያውያን መገለጫ ነውና እንደ ኢሬቻ ያሉ የይቅርታና ምስጋና ሴቶች ለኢትዮጵያ ማንሰራራት ጉልህ ድርሻ እንዳላቸው ገልጿል የመንግስት ኮሚኒኬሽን አገልግሎት።